አብዛኛዎቻችሁ ኤአይ ቮይስ ኦቨር ስትሉ የምታስቡት ምንድነው? ለዩቲዩብ ቀላል ናሬሽን ወይም ለቲክቶክ አጭር ቪዲዮ ድምጽ ብቻ ነው ይመስላችሁ? ግን በጣም ትልቅ ነገር እያመለጣችሁ ነው። ዛሬም ነገራችሁ ገበያ በ2026 እየፈነደቀ ያለ ግን በጣም ትንሽ ሰው ስለሱ የሚያውቀው ገበያ ነው። ዓለም አቀፍ የፊንቴክ ኩባንያዎች ስክሪፕቶቻቸውን ወደ ተለያዩ ቋንቋዎችና ዘዴዎች ለማድረስ ትክክለኛ ሙያዊ ድምጽ የሚያስፈልጋቸው ጉዳይ ነው። እነዚህ ኩባንያዎች ተራ ኤአይ ቦት ድምጽ አይፈልጉም። ባንክ የሚመስል ገንዘብ ተቋም የሚያምነው ድምጽ ነው የሚፈልጉት። እናም ይህንን ክፍተት የምትሞላ ከሆነ በወር $500 የተረጋጋ ገቢ ማግኘት ትችላለህ። ያውም ካሜራ ፊት ሳትታይ ስቱዲዮ ውስጥ ገንዘብ ሳታፈስ። በዚህ ቪዲዮ ውስጥ ደረጃ በደረጃ የምናየው አንደኛ፣ ይህ የገንዘብ ዕድል ከየት እንደሚመጣ፣ ሁለተኛ፣ የፊንቴክ ቃላት አጠቃቀሚ እንዴት እንደምናውቅ፣ ሶስተኛ፣ ደንበኞችን የሚስብ ፖርትፎሊዮ እንዴት እንደምንገነባ፣ አራተኛ፣ ደንበኞችን በትክክል እንዴት እንደምናገኝ፣ አምስተኛና የመጨረሻው ይህንን ወደ ገቢ እንዴት እንደምንቀይረው ነው። እስከ መጨረሻ ከቆያችሁ ራሳችሁን ማድረግ የምትችሉት ሙሉ ንድፍ ወይም ብሉፕሪንት ይዛችሁ ትወጣላችሁ። ለምን ፊንቴክ ኩባንያዎች ይህንን ያስፈልጋቸዋል? በ2026 ዓለም አቀፍ የፊንቴክ ኩባንያዎች እንደ ዲጂታል ባንክ፣ ክሪፕቶ ዋሌትስ፣ ክሮስ ቦርደር ፔመንት አፕስ ያሉ ወደ አዳዲስ ገበያዎች በፍጥነት እየሰፉ ነው። ችግሩ ይህ ነው። የድምፅ ስቱዲዮ ተከራይተው ቮይስ አክተር ቀጥረው ኤዲት አድርገው ማጠናቀቅ በጣም ውጭ ያስከፍላል፣ ጊዜም ይፈጃል። አንድ ተራ 60 ሰከንድ የፊንቴክ ማብራሪያ ቪዲዮ በስቱዲዮ ድምፅ ለማሰራት ብዙ ጊዜ ከ$300 እስከ $1000 ያስከፍላል። ይህ ደግሞ ኩባንያው ወደ 5 ወይም 10 ቋንቋ ማስተርጎም ሲፈልግ በጣም ውድ ይሆናል። እዚህ ላይ ነው ክፍተቱ የሚፈጠር። ትክክለኛ የገንዘብ ቃላትን በትክክል መጥራት የሚችል ኤአይ ድምፅ በጣም ውስን ነው። አብዛኛዎቹ ኤአይ ድምፅ መሳሪያዎች ኤፒአር፣ ሊኩዲቲ ፑል፣ ኮላቴራል የመሳሰሉ ቃላትን በደንብ አይጠሩም። ይህንን ክፍተት የምትሞላ ሰው ደግሞ ትልቅ ዋጋ ማስከፈል ትችላለህ። በቀላል ሂሳብ ላስረዳችሁ። ትልቅ ኩባንያ መያዝ አያስፈልግም። $500 በወር ለማድረስ የሚያስፈልገው ከ5 ደንበኞች $100 መቀበል ወይም ደግሞ ከ2 ደንበኞች $250 መቀበል ነው። እያንዳንዱ ደንበኛ በወር 1 ወይም 2 አጭር ቪዲዮ ብቻ ቢፈልግ እንኳን ይህ ቁጥር በቀላሉ መድረስ ትችላለህ። ይህ ቢዝነስ ደግሞ ስኬል የሚያደርገው ደንበኞች ሲጨምሩ ስራው ራሱ ብዙ ተጨማሪ ጉልበት ስለማይጠይቅ ገቢ ብቻ ያሳድጋል። ቁም ነገሩ ብዛት ሳይሆን ትክክለኛነት ነው። አንድ ትክክለኛ የፊንቴክ ድምፅ ብቻ አሪፍ አድርገው የምትሸጥ ከሆነ ተመኖቹ ራሳቸው ከፍ ይላሉ፣ ምክንያቱም ውድድሩ ጥቂት ስለሆነ። አሁን ወደ ትክክለኛ ስራው እንግባ። የኤአይ ቮይስ ቱል ውጤት ጥራት ምን ያክል ትክክለኛ ስክሪፕት ፕሮምፕት እንደምትሰጠው ይወሰናል። ጥቂት ቴክኒክስ ልንገራችሁ። አንደኛ፣ ፎኔቲክ ስፔሊንግ ተጠቀም። አንድ ቃል በተለምዳዊ አጻጻፍ ሲወጣ በትክክል ካልተነበበ በራስህ አጻጻፍ ድምፁን ምትክ ማድረግ ትችላለህ። ለምሳሌ አክሮኒም በትክክል ካልተነበበ በደረጃ ፍንጭ ጻፍ። ፑንክቹዌሽን ለፓሲንግ ተጠቀም። ኮማ እና ነጥብ በትክክለኛ ቦታ ማድረግ የኤአይ ድምፅን ተፈጥሯዊ ፖዝ እንዲፈጠር ያደርጋል። ይህም ለፋይናንስ ይዘት እጅግ በጣም አስፈላጊ ነው፣ ምክንያቱም አድማጭ ቁጥሮችን መያዝ ስለሚያስፈልግ። ሶስተኛ፣ ኮንተንት ሰንተንስ ጨምር። ውስብስብ ቃል ከመናገሩ በፊት ተመሳሳይ ቃል ባለ አረፍተ ነገር ውስጥ አስቀድመ ካስቀመጥ አንዳንድ ሞዴሎች የተሻለ አነባበብ ይኖራቸዋል።